ስማ ያ አብደላህ ስሚ ያ አመተላህ። ሕይወት አጭር ናት። የዱንያ ቆይታችን ውስን ነው። እኛ የሰው ልጆች ስንባል ዱንያ ላይ እንግዶች ነን። እንግዳ በእንግድነት ያረፈበት ቦታ ምንም ያክል ቢመቸው ቢያስደስተው ቢያምረው እኔ እንግዳ ነኝ፣ ሌላ ቤተሰብ አለብኝ፣ ሀገር አለኝ፣ ስራ አለኝ፣ ኃላፊነት አለብኝ ብሎ ያማረ የእንግዳ ማረፊያውን ትቶ መሄዱ እንደማይቀረው ሁሉ እኛም ዱንያ ላይ እንግዶች ነንና አንድ ቀን ዱንያን ትተናት መሄዳችን አይቀርም። ስማ ያ አብደላህ ስሚ ያ አመተላህ። አንድ ቀን እንግድነቱ አብቅቶ ወደንም ይሁን ተገደን ተነስ ተነስ ተነሽ መባላችን አይቀርም። እንወጣለን ከዱንያ ምን ይዘን? የሰራነውን ሥራ ይዘን። የዱንያ ሰዎች ከሰጡን ቢበዛ ነጭ አቦጅዲ ቢሰጡን ትርፍም አይሰጥም። ተቆርጦ ተቀጥሎ ተሰፍቶ በሷ ተሸፍነን እንሸኛለን። የያዝነውን ሥራ ይዘን ነው የምንሄደው። ስለዚህ ሕይወት አጭር ናት። ልጅነት፣ ወጣትነት፣ ስሜት፣ ስልጣን፣ ጥጋብ ይሄን ሊያስረሳን አይገባም። ከዱንያ መውጣታችን አይቀርም። ኩሉና ራሒሉን ተጓዦች ነን ሁላችን። ምን ይዘን እንጠይቅ ራሳችን። ጉዞው ረዥም ነው። አንድ ቀን ያበቃል አይቀርም። ከሄደም በኋላ ተመልሶ መጥቶ ማስተካከል የሚባል ነገር የለምና የዱንያ ሕይወት ሊሸነግለን አይገባም።